ሰላም ሰላም ምርጦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን። ውድ ሀገሬ ልጆች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እያያችሁ ደግሞ ላይክ ኮሜንት አድርጉ፣ አበረታቱኝ። ዛሬ እዚህ ጋር እንደምታዩት በትንሽ ግብአቶች ድንች ወጥ ለሰራ ነው። እዚህ ጋር ተልጦ የተከተፈ ድንች አለኝ። እዚህ ጋር ደግሞ የተፈጨ ቲማቲም፣ እዚህ ጋር እንደምታዩት ነጭ ሽንኩርት፣ ቀይ ሽንኩርት የተከተፈ፣ እዚህ ጋር ደግሞ 2 ማንኪያ በርበሬ ያለኝ። ለራሴ ስለሆነ በትንሹ ነው የምሰራው ምሳ እና ተከታተሉኝ። ይሄን ቪዲዮ የምታዩ በሙሉ ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው አበረታቱኝ። ከልብ ነው የማመሰግነው እና ወደ ስራው እንሂድ ውዶቼ። እና ወዶቼ ለራሴ ስለሆነ በትንሹ ነው የምሰራው። እዚህ ጋር ያው ድስቴ ውስጥ ዘይት አድርጌያለሁ። ትንሽ ዘይት አድርጌያለሁ። ከዛ ቀይ ሽንኩርቱን ነው የምጨምረው። እንደምታዩት ቀይ ሽንኩርቱን አድርጌያለሁ። እናን ጠብስ አረጋታለሁ አብሬ ከዘይቱ ጋር በደንብ አድርጌ ጠብስ አረጋታለሁ በጣም እስኪበስል ድረስ ሽንኩርቱና ዘይቱ። ያው እንዲጠብስ ካለ በኋላ በርበሬውን አረግበታለሁ። ከዛ ከበርበሬ እና ሽንኩርቱን አብሬ ጥብስ አደርገዋለሁ። ታዩት እኔ በርበሬ እንዲበዛ ሲል ደስ ይለኛል። ያው በደንብ አድርጌ ጥብስ አደርገዋለሁ ከሽንኩርቱ ጋር። ለራሴ ስለሆነ ትንሽ ነው የሰራሁት። ቤተሰብ እየሆናችሁ አበረታቱኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። ቤቴ የመጣችሁ ደግሞ ስለጎበኛችሁ በጣም ነው የማመሰግነው። ያው አዲስ ነኝ፣ አበረታቱኝ። እሺ ቪዲዮውን እንትን እየቆረጡ ስለጠበስኩ ነው ያው እንትን ብያለሁ። በጣም ነው የጠበስኩት ከሽንኩርቱ ጋር። አሁን ደግሞ እንደምታዩት ነጭ ሽንኩርት አድርጌያለሁ። በርበሬ እኔ ቆንጆ በርበሬ ብቻ ነው የምጠቀመው። ፍልፍል አስዋድ ብቻ ነው የምጠቀመው። ለምን በርበሬው ቅመም ስላለው ቆንጆ በርበሬ ብቻ ነው ማረግበት። ትንሽ ቆንጆ በርበሬ አድርጌበታለሁ ሳይበዛ። አሁን ይሄን በደንብ አድርጌ እጠብሰዋለሁ። የሞቀ ውሃ ጣብ እያደረኩኝ ጥብስ አደርገዋለሁ በደንብ። አያችሁ እዚህ ጋር እንደምታዩት ያው የተፈጨውን ቲማቲም አደርጋለሁ። አሁን አንድ ላይ አብሮ ጥብስ ይላል።
እና ላይክ ሰብስክራይብ ማድረግ እንዳትረሱ ውዶቼ፣ አበረታቱ። ተመልሼ እመጣለሁ ደግሞ። እሺ ያው ምርጦቼ የወላችሁ እንዴት እንደተቁላላ እንዴት እንደሚያምር ዶሮ ወጥ እስከሚመስል ድረስ ነው ያቁላላሁት። ሴትዮ የመታ ራሱ ምንድነው እንደዚህ የሚሸተው ቤት ውስጥ ብላኝ ቅሪታ አልባ ብላ። የእኛን ሀገር ምግብ መስራት እኮ በጣም ቤቱ ሽታው ራሱ አይወጣም። ያው እዚህ ጋር ድንቹን ጨመርኩት። ከዚህ በላይ ማቁላላት አልችልም፣ ቤቱ በጣም እየሸተተ ነው አለች። አሁን የእነሱ ምግብ እየሰራው ማለት ነው። እና ይኸው ትንሽ የሞቀው አረግበታለሁ። ከዛ ትክትክ ብሎ ድንቹ ይብሰል። መጨረሻ ላይ ምሳ ስበላ እንገናኝ። ይኸው እንደምታዩት ጨው አረግበታለሁ። ከዛ ትክትክ ብሎ ሲበስል ደግሞ አቤት ውበቱን አሳያችኋለሁ። ትክትክ ይበልና አደራችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ኮሜንት አርጉ። እንግዲህ ይሄን ይመስላል እላችኋለሁ። በስተመጨረሻ ደግሞ እንጀራ አቅርቤ አሳያችኋለሁ ውዶቼ ሲበስል። እሺ ስለተከታተላችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ያው በስተመጨረሻ ወጥችን ይሄን ይመስላል። ያው የድንች ወጥ ይሄን ይመስላል። ያው እዚህ ጋር እንጀራ አለ። ኑ አብረን ምሳችንን እንብላ እና ላይክ ሰብስክራይብ እያደረጋችሁ አበረታቱን።